እንዴት አለ? ጤና ይስጥልኝ። እንዴት አለ? እግዚአብሔር ይመስገን። በጣም ደስ የሚል የምወደው ቦታ ላይ መጥቻለሁ። ቡና እናመሰግናለን። የሁሉም ሰው እንግዲህ ፍላጎት ይመስለኛል አይደል? በተለይ ቡና ደግሞ በደንብ እየደጋገምን የምንጠጣም ህዝቦች ስለሆነን ኢትዮጵያውያን ከኛ ጋር በደንብ የቅርብ የሆነ ትስስር እንዳለው ይሰማኛል። ምንድነው እስኪ እዚህ ይዛችሁ የመጣችሁት ነገር? ይሄ አንዱ እንግዲህ ከዚህ ከኤግዚቢሽን ውስጥ አንዱ የቡና ሴክተር ነው በግብርና ስር እና በባለስልጣን ውስጥ እነዚህ ኢትዮጵያ ቡና ኤክስፖርት ከምታደርጋቸው ቡናዎች ውስጥ ዘጠኙንና የዘጠኙን ቡና በጥሬና በጣም ለኤግዚቢሽኑ ለሚጎበኝ ህብረተሰብ ማስተዋወቅ የፕሮሞሽን ስራ እየሰራን እያሳየን ያለን እስካሁን። እያንዳንዱ በየቀኑ የተለያየ ቡና ነው እየተጠጣ ያለው። ዛሬ የጠጣችሁት ሊሙ ቡና ነው። ያ ሊሙ ቡና ደግሞ ምን ይመስላል ነው። ሊሙ ቡና በተፈጥሮ በኢትዮጵያ ውስጥ በሎውላንድ አካባቢ የሚበቅል ቡና ነው። ከፍተኛ የሆነ የወይኒ ፍሌቨር ያለው ቡና ስለሆነ ዛሬ ፕሮግራሙ ላይ ደረሳችሁት ነው። ለኔክስት ዴይ ነገ ደግሞ ይርጋ ጨፌ ይቀመሳል። ከነገ ወዲያ ደግሞ ሲዳሞ እያልን ነው እየሄድን እያለ ነው። 30 ቀኑን በተለያየ ቡና ላይ ነው የምንውለው ማለት ነው። በጣም እስኪ ኢትዮጵያ ውስጥ ለሀገር ውስጥም ለውጭ ፍላጎትም ተፈላጊ የሆኑ የምን አካባቢ ቡናዎች ናቸው ማለት እንችላለን? ያው እኛ እንግዲህ ኢትዮጵያ ውስጥ ተፈላጊ የሆኑ ቡናዎች ኢትዮጵያ ኤክስፖርት የምታደርጋቸው 9 ቡናዎች ናቸው። የታጠበ 5 ቡናዎች አሉን። እነሱም ይርጋ ጨፌ፣ ሲዳሞ፣ ቴፒ፣ በበቃና ሊሙ ይባላሉ። ያልታጠበው ቡና የምንለው ወይም ሰንትራይድ የምንለው ደግሞ ሀረር አለ፣ ሲዳሞ አለ፣ ለቀምትና ጅማ ናቸው። እነዚህ ቡናዎች ኢትዮጵያ ኤክስፖርት በከፍተኛ ሁኔታ ኤክስፖርት የምታደርጋቸው ነው። በልዩ ዝግጅት ደግሞ የምናደርጋቸው ቡናዎች አሉ። አናሮቢክ እና ሃኒ ፕሮሰስ የሚባሉ ቡናዎች ከፍተኛ ኤክስፔንሲቭ የሆኑ ቡናዎች ናቸው። እስከ $10 ድረስ የሚሸጡ ናቸው ፐር ኪሎ። እነዚህ ቡናዎችን በልዩ ሁኔታ እናዘጋጃቸዋለን። እንዲሁ የኤክስፖርት ምርቱንም ደግሞ ለሀገር ውስጥም በተለይ ገቢ ከማስገባት አንጻር ቡና ሁነኛውን ቦታ ይዛልና አሁን ያለው አሰራርን በተለይ አዘምኖ ምርታማነትን ከማሳደግ አንጻር ቴክኖሎጂን ከመጠቀም አንጻር እንዲሁም ደግሞ የቡና ብክነቶችን ማስወግዶ በደንብ ወደ ውጭም የሚላኩ ምርቶች ጥራታቸውን የጠበቁ ለሀገር ውስጥ ገበያም ደግሞ የሚቀርቡ ምርቶች ተፈላጊና ተወዳጅ የሆኑ ከማድረግ አንጻር ምን ያህል ነው እየተሰራ ያለው? በጣም አሪፍ ጥያቄ ነው መሰለሽ። እኛ አሁን ኢትዮጵያ እስከዛሬ ግሪን ኮፊ ነው የምትልቀው፣ በጥሬው ነው ምን እየላክን ያለ ነው። ይሄን ቡና በጥሬ ነው የምንልቀው። ኢትዮጵያ ወደፊት ይሄን ቫልዩ አድ አድርጋ እዚህ ላይ ተጨምሮ ለምሳሌ ተቆልቶ ተፈጭቶ ኤክስፖርት የማድረግ ቴንደንሲ መምጣት አለበት ብዬ አስባለሁ። ሀገር ውስጥም ቢሆን ይሄም ተበረታቶ የተሻለ ቡና ህብረተሰባችን የውጭውን ብቻ ሳይሆን የህብረተሰባችን ራሱ የተሻለ ቡና መጠጣት መቻል አለበት፣ ጥራቱን የጠበቀ ቡና ማለት። ይህን ለማድረግ ደግሞ ብዙ የተለያዩ ትሬኒንጎችን እንሰጣለን። የጥራታቸውን የሚጠብቁ የኳሊቲ ቤዚክ ትሬኒንጎች ሁሉ